الحمد لله رب العالمين صلى الله وسلم وبارك عليه وعلى آله وصحبه وسلم أجمعين. نواصل بإذن الله عز وجل عن فضائل الصيام سلا صوم الرفات إن شاء الله نقتل عليه نيتوسنا ترفات وشماوك مردات ውስጣዊ ተነሳሽነት በውስጣችን እንዲፈጠር መነቃቃትን በውስጣችን ውስጥ እንድናነግብ ይሄ ትልቅ የሆነ ፈዳኢል እንዳያልፈን ከወዲሁ እንድንዘጋጅ ስለሚያግዙን ومن فضائل الصيام عبادة جامعة للقلب والجوارح صوم መላ የሰውነት አካላችን ቀልባችን አካላችን ሁሉ ለዒባዳ የሚዘጋጅበት ትልቅ የዒባዳ አይነት መሆኑ ሌላኛው ፈዳኢል ነው። ሁሉም የሰውነታችን ክፍል በዒባዳ ይሳተፋል ማለት ነው። ቀልባችንም መላ ሰውነታችንም كما قال ابن القيم رحمه الله تعالى الصوم يجمع مصالح القلب والبدن ጾም የልብንም ሆነ የአካልን ጥቅም በጥቅሉ ጠቅሎ ይዛል ይላል። ልብ ትታነጻለች፣ ትታረማለች። ልብ ትክክለኛ ቦታዋን ትይዛለች፣ እውነተኛ ቀልብ ትሆናለች። ወከዛሊከ ወልበደን ልባችን ከተስተካከለ ደግሞ መላ ሰውነታችን ይስተካከላል። ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት ኢዛ ሷለሐት صالح الجسد كله ያሏት ቀልብ ነች። ቀልብ ከተስተካከለች አካላችን በሙሉ ይስተካከላል ማለት ነው ሒስያን ወመዕነዊ። ሌላው من فضائل الصيام تصفية القلب من أمراضه ልብን እንደዚሁ ከበሽታዎች ለማጥራት ትልቅ ጥቅም አለው። تصفية القلب من أمراضه ልብ ብዙ አይነት በሽታ አላት። በተለይም ውስጣዊ በሽታዎች እኛም ማናየው የሕክምና ባለሙያዎች የማያዩት ትልቅ በሽታ አለ። ይሄ በሽታ ሊስተካከል የሚችለው በጾም ነው። ጾም የጾመ ሰው ልቡ ትክክለኛ ንጹህ ይሆንና ጥሩ ነገር ማሰብን ጥሩ ነገር ማለምን ሁሌ ይመኛል ማለት كما قال الحسن البصري رحمه الله تعالى ما جفت الدموع إلا لقسوة القلوب لنا والصيام يلينها እንባዎች አልደረቁም መነሻቸው ምክንያታቸው ልብ መድረቅ ሊሆን እንጂ ይላል። ما جفت الدموع إلا لقسوة القلوب እንግዲህ ልባችን ከደረቀ ምናነባውን ባናጣለን ማለት ነው። ስለዚህ የእንባ መጥፋት ትልቁ ምሳሌ ብዙን ጊዜ የሚያስጨንቁ እኽራዊ የሆኑ ስለ አኺራ ጉዳዮች ሲነገር የሰው ልጅ በቁርአን ላይ በሐዲስ ዑለማዎች፣ ዱዓቶች፣ አስተማሪዎች ሲመክሩት ምንም አይነት ሽዑር ምንም አይነት ስሜት አይሰማው እንኳንም ባመርገፍና መውረር ቀርቶ። ይሄ መነሻው ምንድነው? የልብ ድርቀት ነው። የልብ መበላሸት፣ የልብ እንዲሁ መዛግ ነው። ለዚህ ደግሞ መድኃኒቱ ይላሉ ወሲያሙ ዩለይኑሃ ጾም መጾም ልብ ከድርቀት ይታደጋታል ማለት ነው። ንጹህ ልብ ትሆናለች ማለት። ስለዚህ ጾም መጾም أنه سبب لتصفية القلب من أمراضه. ሌላኛው من فضائل الصيام በጾም ምክንያት يرفع الله تبارك وتعالى للعبد الدرجات ጾም በመጾም ምክንያት የአንድን ባሪያ ደረጃዎች ከፍ ያደርግለታል። كما قال النبي صلى الله عليه وسلم إن في الجنة غرفا يرى ظاهرها من باطنها በጀነት ውስጥ ክላሶች የተለያዩ ክፍሎች አሉ። የነዚህ የክፍሎች ውበት ድምቀትና ማማር يرى ظاهرها من باطنها የውጨኛው ህንፃ ክፍል የውጨኛው የጀነቱ ክፍል
ከውስጥ በኩል ይታያል ይላል። ሱብሓነላህ። ይህ እንግዲህ በጣም የመጠቃ አገላለጽ ነው። ነቢዩ በሐዲታቸው ላይ የሱነን ትርሚዚ እንደተገለጸው ለው ካነ ሐዲስ ነظር በዚህ መልኩ ያስቀምጠው ኢነ ፊል ጀነቲ ጉረፈ አሁን ዱንያ ላይ ብንችል በዲያመንድ ብንችል በወርቅ ብንችል በተለያየ የከበሩ ማዕድናቶች ቤቶቻችንን ብናጌጣቸው ብናንቆጠቁጣቸው ደስ ይለናል። አቅማችን ችሎታችን አንሶ እንጂ እንዲሁም ደግሞ በዱንያ ላይ በዚህ መልኩ ኢስራፍ የተከለከለ ስለሆነ እንጂ ያቺ ዘላለማዊ መኖሪያ ያልሆነችው ጀነት ውበቷ በዚህ መልኩ ገዝፎ የምናገኘው ክፍል አንዱ በሲያም በጾም የምናገኘው ነው ማለት ነው። ዱንያ ላይ የፈለግን ያክል ተንቆጠቆጠ ቤት በብራና በዲያመንድ በሁሉ ነገር የተሰራ ቤት ቢኖረን ለተወሰነ ጊዜያት ብቻ ነው የምንኖርበት። እመ አልአኺራ እዛ የመጨረሻው ዓለም ወይ ዘላለማዊ በጀነት ውስጥ መቀማጠል ነው፣ አላህ ይጠብቀን ይገዘንና፣ ወይ ደግሞ በጀሃነም ውስጥ መሟቀቅ ነው ሊሆን የሚችል፣ አላህ ይጠብቀን። ስለዚህ በጾም ምክንያት አላህ ተባረከ ወተዓላ የባሮችን ደረጃ ከፍ ያደርጋቸዋል። ጀነት እንዲገቡ ኢነ ፊል ጀነቲ ጉረፈ ዩራ ዛሂሩሃ ሚን ባጢኒሃ ወከዛሊክ እንዲሁ ጾም ተዕዚሙ ልወቅቲ ወስቲስማሪህ ጾም መጾም ጊዜን ትልቅ ቦታ እንድንሰጥ ለጊዜ ያለን ምልከታ ትልቅ እንዲሆን ጊዜን በአግባቡ እንድንጠቀምበት አንደኛው ምክንያት ነው። ምክንያቱም ረመዳንን ብንመለከት ከዓመት አንድ ጊዜ ነው የሚመጣው። ይሄንን 30 ቀን በአግባቡ መጠቀም ከቻል ስኬታማ እንሆናለን። ስለዚህ የጊዜ አጠቃቀምን ጾም ያስተምረናል ማለት ከማ ቃል ኢብኑ መስዑድ ረዲየላሁ ዐንሁ ስለ ጊዜ ሁኔታ ሲናገር ማ ነዲምቱ ዐላ ሸይኢን ነደሚ ዐላ የውሚን ገረበት ሸምሱሁ እንደው በህይወት ዘመኔ አንድም ልዳማ ውስጥ ያስገባኝ ነገር የለም ፀሐይዋ ወታ ምንም አይነት ሳልጠቀምበት ያለፈ ጊዜ ሊሆን ይችላል። እንግዲህ በተለይ ረመዳን المبارك الذي أقبل إلينا يودنيا يمتاو يتكبروا رمضان እንዲሁ በከንቱ በዛዛታ በቀልድ በጫወታ እንደው ባህል አድርገን ካሳለፍነው የሁለት ሀገር ክስረት ይሆናልና እንጠነቀቅ ይገባል። ነብዩም በዚህ በኩል ጅብሪል ዱዓ ሲያደርግ እሳቸው አሚን ካሉበት አንዱ ረመዳን ገብቶ ረመዳንን ሳይጠቀምበት የቀረሰው ታፍጢሙ ይደፋ ብሎ ጅብሪል ዱዓ ሲያደርግ ነብዩ አለይሂ ሰላቱ ወሰላም አሚን ያሉበት ጨከን ብለው አሚን ያሉበት ትልቅ ምዕራፍ መሆኑን ማስታወስ ያስፈልጋል። ስለዚህ ረመዳን ጊዜያቶችን በአግባቡ እንድንጠቀም ያደርገናል ማለት የጊዜን አንገብጋቢነት አስፈላጊነት እንድናውቅ ያግዘናል። ረመዳን ብቻ ሳይሆን ጾም በአጠቃላይ وكذلك الصيام يكون سببا للسكينة ጾም መጾም መረጋጋት ረጋ ያለ ሰው እንድንሆን ያደርገናል ማለት ነው። ልባችን መረጋጋት ሰከን ማለት ይፈልጋል። የጾመ ሰው ደግሞ ቀደም ሲል ምናልባት በቀጥታም ሆነ በተዘዋዋሪ የገለጽኩት ቢሆንም እንዲሁ የጾም አንዱ አثር أنه سبب للسكينة መረጋጋትን ይፈጥራል ማለት ነው። وكذلك ጾም أنه يكون سببا لمحبة الملائكة ጾም መጾም የመላእክቶችን መሐባ እንድናገኝ ያደርገናል። የመላእክቶችን ውደታ መላእክቶች ወዱናል፣ ያከብሩናል፣ ያልቁናል ማለት ነው። كما قال صلى الله عليه وسلم إن الملائكة تستغفر للصائم حتى يفطر كما رواه أحمد في مسنده ملائكة تستغفر للصائم لأن ጾመኛ ለሆነ ሰው استغفار ያደርጋሉ፣ ምህረትን ይጠይቃሉ حتى يفطر እስከሚያፈጥር ድረስ ማለት ነው። እስከሚያፈጥሩ ድረስ መላእክቶች ዱዓ ያደርጋሉ ማለት ነው። ዱዓ የሚያደርጉት ለምንድን ነው ከተባለ أنهم لمحبة ماذا لمحبة المرء الصائم ያንን የጾመ ሰውን ፍቅር ስላላቸው የጾመው ሰውዬ ፍቅር ስላላቸው ማለት ነው። طيب ሌላኛው من فضائل الصيام أن الصيام يا عباد الله
ጾም መጾም እነሁ ዩሪሱል ሒክማ ጥበብን ያወርሳል። ጾም የሚጾሙ ሰዎች ጥበበኞች ናቸው። ይሄን እንግዲህ በዱንያ ላይ ራሱ ሐቂቀተን ብዙ ሰዎችን መለየት እንችላለን። ከረመዳን ውጭ የሆኑትን እንኳን ጾሞች ጾም የሚያበዙ ወንድሞች እህቶች አላህ ተባረከ ወተዓላ ጥበቡን አጎናጽፏቸዋል። ጥበበኞች ናቸው። ከማ ቃለ ሉቅማን ሊብኒሂ እንደው ዝም ብለን ቁርአን ላይ አላህ ስለ ሉቅማን ለልጁ ከመከረው ምክር ያንን እንደው መሰረት አድርገን ስንመለከተው ከመከረው ምክር አንዱ በጾም ላይ ነበር። ይሄንን ጾም አስመልክቶ እንዲሁ ምክር ሲሰጠው ለልጁ ያ ቡነየ ይለው ነበረ ኢዘ እምተለአት ልማዒደቱ ናመት ልፊቅራ ልጅ ሆይ ይለው ነበረ ማዒዳዎች ሆድ ከሞላች ማዒዳ የተባለችው ሆድን የተፈለገበት የአንድ ሰው ሆዱ ከሞላ አስተሳሰቡ ይተኛል። ናመት ልፊክራ ፊክራ አይኖረውም። ብዙን ጊዜ ከልክ በላይ የሚበላ የሚጠጣ የሆነ ሰው ውፍረትን ግዝፈትን ሊጨምር ይችላል። ነገር ግን አእምሮ ትልልቅ ነገሮችን ከማሰብ ይጋርደዋል ማለት ነው። ይሄ በብዙ መልኩ ብዙ ጥናቶችን መመልከት ማየት ይቻላል። ስለዚህ ሉቅማን እንኳን ለልጃቸው የመከሩት ያ ቡነይ ኢዘ እምተለዐት ልማዒዳ ናመት ልፊክራት አስተሳሰብ ትተኛለች። ስለዚህ መጾም ፊክራ ጥሩ ጥሩ ራእዮችን ጥሩ ጥሩ ጥበቦችን እንድናፈልቅ ያግዘናል ማለት ነው። ወከዛሊከ ሚን ፈዳኢል ሲያም አነሁ ፉርሰቱን ሊተጅዲድ ኢማን ኢማናችንን ለማደስ ኢማናችንን ለማነጽ ኢማናችንን ለማስዋብ ኢማናችንን እንዲጨምር ለማድረግ ሌላ አስተዋጽኦ አለው። ምክንያቱም ኢማን ያሩጋል፣ ይቆሽሻል፣ ያልቃል። አንዳንድ ጊዜ በተለይ ወንጀል ሲበዛ ኢማናችን እየወረደ ነው የሚሄደው ማለት ነው። ለዚህ ነው ከማ ረዋሁ አልሓኪም ፊ ሙስተድረኪህ ኢነ ልኢማነ ለየኽለቁ ፊ ጀውፊ አሐዲኩም ኢማን የሚባለው ነገር በአንዳችሁ ሆድ ውስጥ ይሟሟል፣ ያልቃል ይላል፣ ያሩጋል ይላል። ስለዚህ መታነጽ እንዲሁ ማሳደግ እንዲሁ ማደስ ያስፈልገዋል ማለት ነው። ለዚህ ደግሞ ጾም አይነተኛ ተምሳሌት ነው ኢማናችንን ከፍ ለማድረግ ማለት ነው። ከዛሊክ ሚን ፈዳኢል ሲያም አነ ሲያመ ዩዒኑ አላ ገድ ልበሰር ጾም መጾም እይታዎቻችንን እንድንገታ ሐራም ነገር እንዳንመለከት አጅነቢ የሆኑ ሴቶችን ላይ ትኩረት እንዳናደርግ እይታዎቻችንን እንድንሰብር ምክንያት ይሆናል። ይህ እንግዲህ በሐዲስ ላይ የመጣ ነገር ነው። ያ መዕሸረ ሸባብ መን ኢስተጣዐ ሚንኩም ልባአተ ፈሊየተዘወጅ ፈኢነሁ አገዱ ሊልበሰር እይታዎቻችን ለመግታት ከማ ቃለ ኢብኑ ተይሚያ ረሒመሁላሁ ተዓላ አይደን መን ገደ በሰረሁ አውረሰሁ ላሁ ኑረን ፊ ቀልቢህ እንግዲህ እይታውን የገታ ሰው ሐራም የሆኑ ነገሮችን ከመመልከት አጅነቢ የሆኑ ሰዎችን ከመመልከት አይኑን የገታ ሰው አውረሰሁ ላሁ ተባረከ ወተዓላ ኑረን ፊ ቀልቢህ አላህ በልብ ውስጥ ብርሃንን ያወርሰዋል። ሱብሓነላህ የልብ ብርሃን ይሰጠዋል። ምንኛ ተውፊቅ ነው። ስለዚህ ጾም እይታዎቻችንን እንድንገታ አይነተኛ ተምሳሌት ነው ማለት ነው። ይህም አንዱ ሚን ፈዳኢል ሲያም ይቆጠራል ማለት ነው። ነዓም ከዛሊከ አስያሙ መድረሰቱ ልልኢንዲባጥ ጾም መጾም ፕሮግራሜብል እንድንሆን እንዲባጥ የተስተካከለ ቁመና እንዲኖረን አይነተኛ ምሳሌ ነው። ሰዎች ጠዋት የተናገሩትን ከሰዓት ሊቀይሩት ይችላሉ፣ ወላዋይ ሊሆኑ ይችላሉ። ጾም የሚጾሙ ሰዎች ግን ምን ያስተምራቸዋል? እንዲባጥ ፊል ኡሙር በነገሮች ላይ ቁመና እንዲኖራቸው ያደርጋቸዋል ማለት ነው። ከማ ቃለ ዑመር ብን ዓብድልዓዚዝ ረሒመሁላሁ ተዓላ ኢነ ሌይለ ወነሃር የዕመላኒ ፊክ የሌሊትና የቀናት መለዋወጥ በአንተ ላይ ይሰራሉ። ፈዕመል ፊሂማ አንተ ስራባቸው ይላሉ። እንግዲህ ጊዜያትን በአግባቡ የተጠቀመ ሰው ረመዳንን በአግባቡ ሲጠቀም ሰውዬ ትልልቅ አጅሮችን በረመዳን ወይም ደግሞ በጾም ሲከስብ ይሄ ሰው በትክክል እንዲባጥ አለው ማለት ነው፣ ቁመና አለው ማለት ነው። የተስተካከለ ስኬታማ ጉዞን መንገድ ላይ ያለ ሰው ሆኗል ማለት ነው። ከዛሊከ ጾም መጾም እነሁ ይዘኪሩ ኒዕመተ አላህ ተባረከ ወተዓላ የአላህ ስብሓነሁ ወተዓላ ጸጋዎች ያስታውሰናል ማለት ነው። ርቦን ስንል ውሃ ተጠምተን ስንል
ተአመኑ በጣም ከፍተኛ የሆነ የውሃ ጥም ያጋጠመው ሰው በጾም ላይ ሆኖ ሳለ እንግዲህ የዓለማትን ውሃ በሙሉ ተጠቅልሎ ቢያገኘው ሙሉ በሙሉ ሊጠጣው እንደሚችል ያስባል ይገምታል በዚያ ልክ እንግዲህ አላህ ውሃን ለዓطሽ ለውሃ ጥም መቁረጫ ውሃን ያደረገልን ይገርም ነገር እኮ ነው ውሃን የውሃ ጥማትን በኮካ ኮላ ወይም በፔፕሲ ወይም ደግሞ ከውሃ ውጭ በሆኑ ነገራቶች የውሃ ጥምን መቁረጥ አንችልም ኢላ ቢልማኢ በውሃ ቢሆን እንጂ ስለዚህ ይህንን ታላቅ አላህ ሱብሓነሁ ወተዓላ ጸጋ እንድናስተውስ አይነተኛ ምሳሌ ነው ይሄ ኒዕማውን የአላህን ኒዕማ እንድናስተውስ ያደርገናል ማለት ነው ጾም መጾም ለዚህም ነው እንግዲህ የአላህን ጸጋ እንደው ብንቆጥራቸው ወይን ተዑዱ ኒዕመተ አላህ ላ ተሕሱሃ ይላል አላህ ትልልቅ ጸጋዎችን ሁሉናል ስለዚህ ጾም ይሄንና መሰል ፈዳኢሎችን አሉት ኢንሻአላህ በሌላ ፕሮግራም ሌሎች የጾም ትሩፋቶችን የምንመለስባቸው ይሆናል هذا وصلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين